ታበላለች አርሳሞስ ሙሉ እንጀራ ጎንደሬው አውራምባነ ሴቷ ሐዋሊት ፎገራ። ወላጆቼ ከዶክተር ዙምራ አግኝተውት ይዘውት ሳገኝ በዚያው ውስጥ ነው ያደግኩት። ልዩነትን አላውቅም፣ እኩልነትን ነው። ለዘመናት የሴት ስራና የወንድ ስራ የሚል ተለምዷዊ አጥር ነበር። ይህ አጥር የብዙሃኑን አቅም ገድቧል። በተለይ ደግሞ የእናቶችን ጉልበትና ህይወት በልቷል። ብዙ ስራዎች ተርፈው እንዲያድሩም ምክንያት ሆኗል። የብዙዎችን ህይወት በጥገኝነት ሰንሰለትም አስሯል። ዛሬ ግን በአውራምባ ማህበረሰቦች ዘንድ ያ ባህል ፈርሷል። ዙምራ ወላጆቻችን ሲያገኝና ሲመሰርት ዋናውና ትልቁ የመጀመሪያ መነሻው የሴቶች እኩልነት ነው። የሴቶች እኩልነት በአውራምባ በትክክል የሰፈነበት ብል ማጋነን አይሆንም። የአውራምባ ማህበረሰብ መስራች የክብር ዶክተር ዙምራ ኑሩም አንድ አባባል አለው። ይህም የሴት ስራ በመስራት የተቀየረው ማህይምነት እንጂ ወንድነት ያልተቀየረም የሚል። ከመጀመሪያ ላይ እኔ የትዳር ጓደኛዬ ጋር አብሬ ስኖር በምትወልድ ጊዜ የደም ጨርቋን አጥቤ ወፍጮ በሌለበት በእጄ ፈጭቼ አውክቼ ጋግሬ ራሴንም እሷንም ልጆችንም መግቤ የሴቱ ስራ የእናቴ ስራ ነው። የእናቴን ስራ በመስራቴ ወንድነት ያልተቀየረም። የቤትን ስራ ነው የሰራው። እንደውም የቤትን ስራ እኔን አይመለከትም ብዬ የተውኩትን መሀይምነቴን ነው ያስወገድኩት። እዚህ ማህበረሰብ ውስጥ ስራ የሚከፋፈለው በችሎታ ብቻ ነው። የወንድ ስራ የሴትም ነው፣ የሴት ስራ የወንድም ነው። ምክንያቱም ሴት የወንድ ስራ ብትሰራ የአባቷ ስራ ነው፣ ወንድ የሴት ስራ ቢሰራ የእናቱ ስራ ነው። ግብርናውን ስራ የአባቷ ስራ ነው። ሙሉን በችሎቷ ስራ በችሎታ ነው። ያለ ችሎቷ አይታዘዝም። በችሎቷ ሰርታ እኔ የአባቴን ስራ በመስራቴ ሴትነት ያልተቀየረም፣ የተቀየረውን እኔን አመለከትም ብዬ የተውኩት መሀይምነቴ ነው የቀረው እያለች እየሰራን ነው ያሳየነው። ገር የሆነብንም በዚህ አይነት መልኩ ነው እና ሴትም አለ ወንዶችም አሉ። በችሎታቸው እርሻው ግብርናው ሳለ ከእርሻው የሚያርሱ ነበር። ዛሬም ሽመናው ሲሆን በኢንዱስትሪም ሲሆን ሁላቸውም በችሎታቸው ሁላቸውም እየተከፋፈልን በዚህ አይነት መልኩ ነው የምናደርገው። በዚህ ማህበረሰብ የቤት ውስጥ ስራ የሴቶች ብቻ ሸክም አይደለም። እንጀራ መጋገር፣ ወጥ መስራት፣ ውሃ መቅዳት፣ እኚህ ሁሉ ለወንድም ለሴትም ክፍት ናቸው። ዋናው መለኪያ ችሎታ ነው። ወንዶች ሴቶችን ፈጽሞ የማይጋሯቸው ብቸኛ ስራዎች አሉ። ማርገዝ፣ መውለድና ማጥባት። እነዚህ የተፈጥሮ በረከቶች ናቸው። ከዚህ ውጭ ያለው ግን የሁሉም ድርሻ ነው። በጋራ ይሰራሉ። በተመሳሳይ ሴቶችም በተለምዶ የወንድ ስራ ተብለው ይፈረጁ በነበሩት ዘርፎች የላቀ ሚና ይጫወታሉ። እርሻ ማረስ፣ ሽመና፣ የግንባታ ስራ፣ ሌሎችንም በችሎታቸው ብቻ ተወስነው ይሰራሉ። ስራ በችሎታ ነው የምንሰራ እንጂ ይሄ ሴት ነው ይሄ ወንድ ነው ብለን የምንከፋፈለው ስራ የለም። የስራ ክፍፍሉ ጥገኝነቱን ከማስቀረትም በላይ ስራው በሰዓቱና በብቃት እንዲጠናቀቅ ይረዳል። ማንም ሰው የማንንም ጾታ በመጠበቅ ስራው ተርፎ አያድርም። በአውራምባ ማህበረሰብ ውስጥ የወንዶችና የሴቶች እኩልነት የተከበረ ነው። የተከበረውም ደግሞ በቲዮሪ ሳይሆን በተግባር በስራም ሁሉም ስራ ይሁላችሁ ሆኖ ነው የምንሰራው። ጾታን መሰረት ያደረገ ሳይሆን ችሎታን መሰረት ያደረገ ስራ ነው የምንሰራው። በአውራምባ እኩልነት በስራ ብቻ አያበቃም። ንብረትን በጋራ ማስተዳደር፣ አስፈላጊ የቤተሰብና የማህበረሰብ ውሳኔዎችን እኩል ተወያይቶ መስጠት የዚህ ማህበረሰብ የማዕዘን ድንጋይ ነው። ስራው ብቻ ሳይሆን በአስተሳሰብ ከቤት ውስጥ በመወሰን በመምረጥ በመመረጥ በሁሉም እኩል ሆነን ነው የምንሄደው። ከመሸጥ ከመለወጥ በጎጆአችን ውስጥ ስንኖር መሸጥ መለወጥ ያለብኝ ከባለቤቴ ጋር እኩል ተወያይተን በተሻለ ሐሳብ በበለጠ ሐሳቡ እንመራለን ማለት ነው። ህፃናትን ከማሳደግ ጀምሮ ልጆቻችን ከማሳደግ ከመንከባከብ ጀምሮ እኩል ነው ከባለቤቴ ጋር ተንከባክበን ልክ ልጆቹ የጋራ ናቸው፣ ቤታችን የጋራ ነው፣ የትዳር ጓደኛዬም ነው ወንድሜም ነው እና በውይይት በጋራ በትክክል እኩልነት ሰፍኖልኛል ብዬ ነው የማስበው። ጾታን መሰረት ያደረገ የሥራ ክፍፍልን ነዶ ስራን በችሎታ ብቻ መመደብ ምን ያህል ነፃነት እንደሚሰጥ አውራምባ በተግባር እየሰራ ሳይቷል። ሁሉም ስራ የሁሉም ነውና
ይህ ማህበረሰብ የሥርዓተ ጾታ እኩልነት ለዘላቂ ልማትና ለጋራ እድገት ያለውን እውነተኛ ትርጉም አመላክቷል። ለኢኮኖሚውም፣ ለማህበራዊውም፣ ለአጠቃላይ ለኑሯችን ትልቅ ጠቀሜታ አለው ብዬ ነው ማስቀመጥ። ሲቀጥል ደግሞ የሰው ልጅ ተከባብሮና ተፋቅሮ ከኖረ ያለው እድገት ነው፣ ያለው ፍቅር ነው። ጎንደሬዋን ጎንደሬዋን ጎንደሬዋ ጎንደሬዋ